ሰበር መረጃ በኔፓልና በቲቤት ድንበር አካባቢ በተከሰተ ድንገተኛና እጅግ አውዳሚ የበረዶ ግግር ውድቀትና የመሬት መንሸራተት የተነሳ ኃይለኛ የጎርፍ መጥለቅለቅ ተከስቷል። በቮቴኮሽና ትሪቡሊ ወንዞች ሸለቆዎች በኩል በድንገት የፈሰሰው ግዙፍ የውሃ ሞገድ በመቶዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን በርካታ መንደሮችንም ሙሉ በሙሉ አውድሟል። የሀገሪቱ ባለስልጣናትና የፖሊስ መዋቅሮች እንደገለጹት እስካሁን ቢያንስ 160 ሰዎች ሕይወታቸው አልፈዋል። ከሀገር ውስጥ ነዋሪዎች በተጨማሪ በርካታ የውጭ ሀገር ዜጎች፣ የጉዞ አባላትና የሃይድሮ ፓወር ሰራተኞች የት እንዳሉ ሳይታወቅ አሁንም በመቶዎች የሚቆጠሩ ሰዎች ጠፍተዋል። ይህ ከባድ የተፈጥሮ አደጋ 19 ታላላቅ ድልድዮችን፣ 13 የሃይድሮ ፓወር ማመንጫ ጣቢያዎችንና 40 ኪሎ ሜትሮች የሚጠጉ ዋና ዋና መንገዶችን አውድሟል። በዚህም የተነሳ በብዙ የሰሜን ኔፓል ክፍሎች የኃይል አቅርቦትና የመንገድ ትራንስፖርት ሙሉ በሙሉ ተቋርጧል። የኔፓል መንግስት የተጎዱትን አካባቢዎች ለሚቀጥሉት 3 ወራት አስቸኳይ የአደጋ ጊዜ ቀጠናዎች ብሎ አውጇል። የሀገሪቱ ሰራዊት፣ የፖሊስ ኃይሎችና የነፍስ አድን ቡድኖች ሄሊኮፕተሮችና ድሮኖችን በመጠቀም የተረፉ ሰዎችን የማፈላለግና የማዳን ስራ በከፍተኛ ፍጥነት እያከናወነ ይገኛሉ። የዓለም አቀፉ ማህበረሰብ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ እና የቻይና ፕሬዚዳንት ዢ ጂንፒንግን ጨምሮ የተሰማቸውን ጥልቅ ሐዘን ገልጸዋል። ድንገተኛ የሰብአዊ እርዳታዎችን ለማቅረብ ከኔፓል መንግስት ጋር በቅርበት እየሰሩ መሆኑንም አስታውቀዋል።